السلام عليكم ورحمة الله وبركاته. قال رسول الله صلى الله عليه وسلم: إذا جاء رمضان فتحت أبواب الجنة وغلقت أبواب النار وصفدت الشياطين. رسولات محمد عليه الصلاة والسلام من يلالو رمضان سمات آلو የጀነት በሮች ይከፋፈታሉ የጀሃነም በሮች ደግሞ ይዘጋሉ እንደዚሁም ሸይጣኖች ነዛ ትላልቅ ሸይጣኖች ይታሰራሉ አሉ ረሱላችን አለይሂ ሰላቱ ወሰለም። እና ይህ ታላቅ ረመዳን ይህ ታላቅ የሆነ የተባረከ ረመዳንን አላሁ ተዓላ በኸይር ነገር ከወራቶች ሁሉ አስበልጦ ለኛ አምጥቶልናል። ለነብዩ መሐመድ አለይሂ ሰላቱ ወሰለም ኡማ አድርጎታል ይሄንን ታላቅ ረመዳን። ስለዚህ ይሄን ረመዳን በትክክል ልንጾመው ይገባል ማለት ነው። ማንኛውም ዒባዳ አላሁ ተባረከ ወተዓላ መታዘዝ በዒልም ነው የሚሆነው በማወቅ ነው የሚሆነው። ዒልም ዲንን በማወቅ ጾማችን እንዴት ነው ትክክል የሚሆነው እንዴት ነው ማሰር ያለብን እንዴት ነው ማፍጠርስ ያለብን የሚለውን ሊያቅ ይገባል አንድ ጿሚ ሆነ ሰው። እና አንድ ሰው ላይ ግዴታ የሚሆንበት በጿሚ ሰው ላይ ግዴታ የሚሆንበት ምንድነው? የቀኑ መጨረሻ ሊያቅ ይገባል ማለት ነው። ነብያችን መሐመድ አለይሂ ሰላቱ ወሰለም ያሉትን ሐዲስ ይዞ ምን በስተት ተረርቶ ምንድን ላደርግ አይገባም ጾሙን ሊያበላሽ አይገባም ማለት ነው። ነብያችን መሐመድ አለይሂ ሰላቱ ወሰለም ምን አሉ? لا يزال الناس بخير ما عجلوا الفطر። ምን አሉ ረሱላችን አለይሂ ሰላቱ ወሰለም? አንድኮ ሰዎች እኮ ከኸይር ነገር አይወገዱም በኢፍጣር ላይ በመፍጠር ላይ እስከተሽቀዳደሙ እስከተቻኮሉ ድረስ ብለዋል። ስለዚህ አንድ ሰው እርግጠኛ ሳይሆን ይሄንን ተብሏል ብሎ አዛንን ለምሳሌ አንዳንድ አዛን ሁሉንም ባናስብም አንዳንድ አዛኖች የሚያደርጉ ሰዎች ሊሳሳቱ ይችላሉ። እኛ ቀጥታ አዛንን ሰምተን ቶሎ ብለን ወደ ተምርና ወደ ውሃ ምንሄር ከሆነ ለምሳሌ ካፈጠርን በኋላ ፀሐይ አለመጥለቋ ለኛ ግልጽ ከሆነችልን ጾማችን ትክክል አይሆንም ማለት ነው። ምክንያቱም ነብያችን አለይሂ ሰላቱ ወሰለም ምን አሉ? رب صائم ليس له من صيامه إلا الجوع والعطش። ስንትና ስንት ጾሚዎች አሉ ከዛ ከጾማቸው ምንም ነገር የላቸውም ረሃብና ጥማት ቢሆን እንጂ ተርፋቸው አሉ። እኛ ጾሚዎች ምን ማድረግ የለብንም ከአላህ ዘንድ አጅር ነው የምንፈልገው ኪሳራ ብቻ መሆን አንፈልግም ከኪሳራዎች መሆን አንፈልግም። ስለዚህ ምንድን ማድረግ አለብን? ሌሎችም ያበላሹ ነገራቶችን በማወቅ ጾማችንን ልንጠብቅ ይገባል ማለት ነው። ምክንያቱም ጾማችንን የመጨረሻውን እምናቀው ለመፍጠር እምንቻኮለው የዛን